ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ስለ ፊንቴክ የሚባለው የመኪና አስመጪ ድርጅት እና ማስታወቂያ ሰራተኞች ብዙ የገባችሁ አልመሰለኝም እና እስኪ አንዳንድ ነገር ልበላችሁ። ነገርየው እንደሚባለው አይደለም። ፊት ለፊት ተሰጥቶ እንደሚታየው አይደለም። የሆነ ባለ ሀብት እንደዚህ አጭበርብሮ ምናምን አይደለም። እንደዛ እንዳይመስላችሁ። ምንድነው እኔ ይህን ያህል ዘመን ከዚህ አጭበርባሪ ወንበዴ አገዛዝ ጋር ኖረን የአገዛዙን ባህሪ ማወቅ አለመቻላችን በጣም ነው የሚያሳዝነኝ። በእውነቱ በጣም ነው የሚገርመኝም እና ይህንን ፍራውድ የፈጸመው ራሱ አገዛዙ ነው። ነገሮችን በደንብ ብታጤኗቸው ከመጀመሪያው ጀምሮ ይሄ መኪና አስመጪ የተባለ ድርጅት በህዝብ ወይም በከስተመርስ አመኔታ አግኝቶ ማጭበርበር እንዲችል የአገዛዙ ባለስልጣናት ሁሉ ተሳትፈውበታል። ልብ ያላላችሁት ነገር እንደዛ ተደርጎ ነው አመኔታ እንዲያገኝ ተደረገና ነው ሊበሉ የታሰቡ የማህበረሰባችን ክፍል እንዲበሉ የተደረጉት። ይህንን ነገር አገዛዙ በተደጋጋሚ ለዚህ ብሎ ባዘጋጃቸው ሰዎች ሲፈጽም ኖሯል። የሆነ ማጥቃት የሚፈልገው የማህበረሰብ ክፍል ይኖራል፣ መዝረፍ የሚፈልገው የማህበረሰብ ክፍል ይኖራል፣ ማደሄት ማክሰር የሚፈልገው የማህበረሰብ ክፍል ይኖራል። በተለያዩ ፍራውዶች፣ ማጭበርበሮች እና ጥቃቶችም ልንል እንችላለን እነኚህን ዓላማዎችን ሲያሳካ ነው የኖረው እና ይሄ ፊንቴክ ኃላፊዎች የተባሉት ሁለቱ የደህንነት አባላት ናቸው፣ የአገዛዙ ደህንነት አባላት ናቸው እና ለዚህ ተመድበው ነው የሚሰሩት። ባለሀብት መስለው ምን መስለው ነው የሚቀርቡት። በእነሱ ስም አገዛዙ መዝረፍ የፈለገውን የማህበረሰብ ክፍል ይዘርፋል ማለት ነው። ለዚህ ደግሞ አጫዋች አባሪ ሆነው የሚቀርቡት የማስታወቂያ ሰራተኞች አሉ። እነሱ የዚህን ያህል ሞኝ ሆነው ምናምን እንዳይመስላችሁ በአገዛዙ ቀጥተኛ ትዕዛዝ ተሳተፉ እንዲያደርጉ ተብለው ነው የሚያደርጉት። እምቢ ቢሉ ደግሞ የሚከተላቸውን ስለሚያውቁ ለወንጀል የሚዳርግ ድርጊት እንደሆነ እያወቁም ነው የሚገቡበት፣ አማራጭ ስለሌላቸው ማለት ነው። እና ፊት ለፊት የምታዩት ሲዘገብ የምትሰሙት ነገር ሁሉ ትክክል አይደለም። አገዛዙ እንዲያደረገ ነው የኖረው። የራሱ ሰዎች የኢኮኖሚውን እንዲቆጣጠሩ፣ የኢኮኖሚ ሞኖፖሊ እንዲያገኙ፣ የበላይነትን እንዲይዙ እያደረገ የሌላው ማህበረሰብ ደግሞ እየከሰረ እየተዘረፈ እንዲኖር ያደረገ አገዛዝ ነው ይሄ አገዛዝ። ይሄን ሁሉ ማጭበርበር፣ መዝረፍ፣ ማታለል፣ ውንብድና የፈጸመ አገዛዝ እስከዛሬም እንዴት አታውቁትም? የሚገርመው ነገር እና በጣም ነው የሚያሳዝነው። አሁን እንዲህ የጭምብል ናት ለማስመሰል እንጂ ፍትህ ምናምን ተገኝቶ እነዚህ የተበሉ 1.3 ቢሊዮን ብር ነው የዘረፉት። በዚህ ገንዘባቸው ተመልሶ ምናምን ፍትህ አግኝተው ይዘጋል ፋይሉ ብላችሁ አትጠብቁ። ከዚህ በፊት እንዳልተደረገ ሁሉ ይሄም አይደረግም። በቃ ተበልተው ይቀራሉ እንጂ እና በጣም የሚያሳዝን ነው። ፍሪ ኤንድ ፌር በሆነ የኢኮኖሚ ጨዋታ ማንም የፈለገው አካል የበላይነትን ቢይዝ እኮ ችግር የለውም። እነሱ ግን እንዲህ እያደረጉ ነው። በተለይ የአማራ ባለሀብትን ማደሄት፣ መዝረፍ በተለያዩ ዘዴዎች ማለት ነው። እንዲህ ለአደባባይ ያልበቁ ብዙ የማጭበርበሪያ ዘዴዎች አገዛዙ በተለይ በአማራ ባለሀብቶች ፈጽሞ እነሱም ዋጥ አድርገዋት አማራጭ ስለሌላቸው ቢናገሩ የባሰ ደግሞ ይገጥመናል፣ ያለችን የቀረችንን ደግሞ ይወስድብናል እያሉ እየፈሩ ዋጥ አድርገዋት የቀሩ ብዙ አሉ። ብዙ
በዚህ ሂደት አገዛዙ የራሱን ሰዎች ባለሀብት አድርጎ የኢኮኖሚ የበላይነት እንዲያገኙ ኢኮኖሚውን በሞኖፖሊ እንዲይዙ እያደረገ የመጣ አገዛዝ ነው ያለውና ይሄን ያደረገ ራሱ አገዛዙ ነው። ነገሮችን ጠልቃችሁ ማየት መረዳት ስለማትችሉ እንጂ በግልጽ የሚታዩ ናቸው ነገሮች ያሉት ሁኔታዎች ነው የምላችሁና አገዛዙ እንዲያደረገ ራሱን ባለሀብት ይፈጥራል። ራሱም ደግሞ የበጀት እጥረት ይገጥምና ከዛም መዝረፍ ሳይችሉ ሲቀሩ ባለስልጣናቱ ማለት ነው የዘረፉ አይደል ለልጆቻቸው ለቤተሰቦቻቸው ሀብት የሚፈጥሩት እና እጥረት ሲገጥም ጭራሽ የመንግስት አቋማትም እጥረት ይገጥማቸውና ደሞዝም መክፈል እስከማይችሉበት ደረጃ ሊደርሱ ስለሚችሉ ምንድነው የሚያደርጉት? ክፍተቱን የመዝረፍ ፍላጎታቸውን የሚያሟሉት በእንደዚህ አይነት የማጭበርበሪያ ዘዴ ነው። በተለይ ቴሌን አይታችሁ እንደሆነ አንዱ የዚህ መጠቀሚያ ቱል ነው። ታስታውሱ እንደሆነ ለውጥ ከሚባለው ድራማ በፊት አሁንም አለ በርግጥ ስልኮቻችን ሰብስክራይብ ያላደረግነውን አገልግሎት እንዳደረግን ተደርጎ ከስልካችን ላይ በየቀኑ የተወሰነ ብር የሚወሰድበት ምር ያለበት ዘመን አልነበረም? ታስታውሱ እንደሆነ በዚህ ዘዴ ሁሉ ይዘርፉን ነበር። በዚህ ዘዴ ሁሉ ይዘርፉንና ለራሳቸው ፍላጎት ያውሉ ታዲያ ወደ መንግስት ካዝና የሚገባ አይደለም። ያው የሚቀብጡበት የሚሉበት በውስኪ የሚታጠቡበት የትም ሄደው የሚዝናኑበት ምናምን የሚያደርጉበት ነው። እንግዲህ ለዛ ፍጆታ የሚሆን ገንዘብ ሲያጥር የበጀት እጥረት ተፈጥሮ ከመንግስት ካዝና መዝረፍ የማይችሉበት ሁኔታ ሲፈጠር እንዲህ አይነት ነገሮችን እያመጡ ነው ይዘርፉና ለፈለጉት ጉዳይ የሚያውሉት ማለት ነው። እና ይሄ ችግር ይሄ ማጭበርበር ራሱ አገዛዙ የፈጸመው እንጂ ሳምበዲ ወይም የተጠቀሱ ግለሰቦች የፈጸሙት አይደሉም። እነሱ ቱሎች ናቸው፣ መጠቀሚያዎች ናቸው። እምቢ ቢሉ ሌላ ችግር ስለሚገጥማቸው ኢቭን አሁን ለሰራዊት ፍቅሬ እፈራለታለሁ። ሆን ብለው ሊሆን ይችላል ወደዚህ አስገብተው ንብረቱን ለመዝረፍ ለመብላት። አሁን ይሄን አድርገሃልና ብለው ቢፈልጉ ምን ያደርጉታል? ንብረት አለው ሀብታም ነው፣ ሊዘርፉት ሊቀሙት ይችላሉ። በቅጣት አስመስለው ፍርድ ቤቱ ይሄንን በይኗል ብለው ማለት ነው። እሱ ግን ብልጥ ነው። አሜን ወዴት ብሎ ነው የሚኖረው። ለዚህ የሚዳርጉት አይመስለኝም። ከፈለጉ ግን ይሄን ማድረግ ሁሉ ይችላሉ ነው የምላችሁ። ሳምበዲን ወንጀል ውስጥ ይከቱትና ለዛ ወንጀል ይሄ ተፈርዶብሃል ብለው ሊቀሙት ብዙ ባለሀብቶች እንደዛ አድርገው አክስረዋል። ኑ ብለው ለኢንቨስትመንት ጠርተው እንደዛ ባዶ እጃቸውን አጨብጭቦ ለአይምሮ ለመቀወስ ሁሉ የተዳረጉ ሁሉ ብዙ ናቸው ባለሀብቶች። እና መንግስት ስለሌለ ያለው አገዛዝ ወንበዴ ስለሆነ አጭበርባሪ ስለሆነ ለ30 ስንት ዓመት ወያኔ ኢህአዴግ ስልጣን ከያዘ ጀምሮ ይሄው እስከ ዛሬ ድረስ ህዝባችን እንዲህ ሲዘረፍ ነው የኖረው። ባለሀብቶቻችን እንዲህ ሲዘረፉ ነው የኖሩት። ያልሰማችሁት ከዚህ የበላለጡ ያልሰማችሁት ማትሰሙበት ምክንያት አንደኛው ባለሀብቱ ራሱ ለአደባባይ ማውጣት ሳይፈልግ ይቀራል ጉዳዩን ማለት ነው። ቢፈልግም ደግሞ መድረክ እንዲያጣ ያደርጉታል። ማንም እንዳይተባበሩ ሚዲያ እንዳይተባበሩ ያደርጉታል። በዚህ መንገድ ነው ልንሰማቸው ማንችላቸው እንጂ ከዚህ የከፉ ብዙ ዝርፊያዎች ብዙ ማጭበርበሮች ተፈጽሟል ነው የምላችሁ። እና ትክክለኛውን ስዕል አላገኛችሁትም ብዬ ስላሰብኩ ነው ይሄንን የሰራሁት። ይሄ ነው ጉዳዩ ነው የምላችሁ። በተቻላችሁ መጠን ተጠንቅቃችሁ ኑሩ። ግን ተጠንቅቃችሁ ማምለጥ አትችሉ። ምክንያቱም የመንግስት ስርዓት በሌለበት ሁኔታ መብትን ጥቅምን የሚያስከብር የመንግስት ስርዓት በሌለበት ሁኔታ ማንም ምንም ቢጠነቀቅ ማምለጥ አይችልም። እግዚአብሔር ይጠብቀን ይሰውረን ከማለት ውጭ ምንም ማለት አይቻልም። እና ይሄው ነው ልላችሁ ፈልጌ ነው። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ፎሎው ኤንድ ሰብስክራይብ እያደረጋችሁ እግዚአብሔር ይስጥልኝ።